እኛን ሊያቆመን የሚችል ነገር ያውቃሉ፣ ሊገለብጠን የሚችል ነገር ያውቃሉ። እና አይታችሁ እንደሆነ እነዚህ አጥንት የሚወረውሩ ሰዎች የኢንተርኔት ሴተኛ አዳሪዎችን ይልካሉ። እነዚህ የኢንተርኔት ሴተኛ አዳሪዎች በስርዓቱ የተመለመሉ ሊሆኑ ይችላሉ፣ እንደ ካድሬነት የተመለመሉ ሊሆኑ ይችላሉ። ስለዚህ ዳሌያቸው ሰፋ ያለ፣ መቀመጫቸው ተለቅ ያለ፣ ጡታቸው አበጥ አበጥ ያለ፣ ደረታቸውን ከፍተው የሚቀመጡ፣ ሜካፕ ተቀብተው አርቲፊሻል ፀጉራቸውን አድርገው ተኳኩለው ጠዋት የተቀመጡ እስከ ማታ ድረስ በቲክቶክ ላይ ይቀመጣሉ። ከዚያ እነዛን በማየት ደግሞ ካርዱን የሚጨርስ አለ። አንድ አንበሳ $500 ነው። ግማሹን ቲክቶክ ይወስደዋል፣ ግማሹን ያቺ ኢንተርኔት ላይ የተቀመጠችዋ አጀንዳ የምትሰጥ የኢንተርኔት ሴተኛ ዳሪ እሷ ናት የምታገኘው። ይህን ካርዱን የሚጭረው ሰው ደግሞ ደሃ ቤተሰብ ያለው፣ ደሃ እናት ያለው፣ በሚኖርበት ሀገር ደም ተፍቶ በአሜሪካ፣ በካናዳ፣ በአውስትራሊያ ሊሆን ይችላል ደም ተፍቶ የሚመጣ ነው እና እዚህ ኢንተርኔት ላይ ቁጭ ብሎ በአይኑ ሲዘምኑት ያድራል። ያውቁታል ማንን መያዝ እንዳለበት። ዘማዩን ጋለሞታውን ወንድ በዚህ ይይዙታል። የሚያወሩለት ስለ ተራክቦ ነው፣ ስለ ብልግና ነው፣ ስለ ምናምን ነው። ሌላው ደግሞ በመንደር ውስጥ ያጣውን፣ መንደር ውስጥ ያደጉ ሰዎች ሆነው ከመንደሩ የወጡ እና አሁን እድል ወይ በስደት ሊሆን ይችላል፣ ወይ በጋብቻ ሊሆን ይችላል፣ ወይ በትምህርት ሊሆን ይችላል፣ ወደ ውጭ ሀገር የወጡ እናቶች፣ እህቶች አሉ። እነዚህ ሰዎች እንትናቸውን ማሳየት ይፈልጋሉ። አንደኛ ድህነት አሳዷቸው የሄዱት፣ ችግር አሳዷቸው የሄዱት እና መበቀል ይፈልጋሉ። ችግራቸውን መበቀል ይፈልጋሉ እና የሚበቀሉት ደግሞ ሰው እየከፈለ እያያቸው ነው የሚበቀሉ እና አጀንዳ አስቀያሾች ናቸው። ብዙ ጊዜ የሚያሳዩት ቤት መደብ ላይ ነው የተኙት፣ ቤት ከእህታቸው ጋር ፓንት ተቀያይረው ነው ያደጉት፣ ቤት ሙታዲም ላይኖር ይችላል፣ የውስጥ ልብስም ላይኖር ይችላል፣ ግልገል ሱሪም ላይኖራቸው ይችላል። አመዳም አሸቦ ነው የኖሩት። ማድቤታቸውም የሰፈር ሊሆን ይችላል፣ ብዙ ነው። እና እዚህ አውሮፓ ስታንዳርዱ ነው፣ አሜሪካ ስታንዳርዱ ነው። አንድ ቤት ሲሰራ መጸዳጃ ቤት አብሮ ይሰራል፣ ኪችን አብሮት ይሰራል፣ ሳሎን አብሮት ይሰራል። ስታንዳርዱን ካልጠበቀ በጨፈቃ ለስራ አይባልም። ስለዚህ እዚህ ቤት ውስጥ ከገቡ በኋላ ያን ማሳየት ይወዳሉ። አይታችሁ እንደሆነ ቤተሰቦቻቸው ጋር ሲሄዱ ማረፊያ ስለሌላቸው አንዳንዶቹ ሆቴል ነው የሚያርፉት፣ ወይም ደግሞ አንዳንዶች ውጭ ሄደው ከመጡ በኋላ ቤታቸው ማረፍ ስለማይችሉ የሚያርፉት ዘመድ ጋር፣ ጓደኛ ጋር ነው። አሁን ውጭ ሄዶ የመጣ ሰው ማንም ይቀበለዋል። ሀገር ቤት የማይቀበለው፣ ሀገር ቤት ናና እኔ ጋር አረፍ የማይለው በረከትም ይዞ ስለሚመጣ፣ ትንሽ ነገር ይዞ ስለሚመጣ እኛ ጋር ይረፍ ተብሎ የሚያርፍበት ሳለ እነዚህ ሰዎች 24 ሰዓት ኢንተርኔት ላይ ተቀምጠው፣ ቲክቶክ ላይ ተቀምጠው ስለ ሀገር እንዳታስቡ፣ እየተካሄደ ስላለው ነገር እንዳታስቡ ያሳያቸዋል። አንዳንዶቹ ደግሞ ርቧቸው ነው ያደጉት፣ ተርበው ነው ያደጉት። በእውነት ቁርስ ላይ በሉ ይችላሉ፣ ምሳ ላይ በሉ ይችላሉ። ስለዚህ በጣም ከእህል ጋር በጣም ለነፍስ ነው የሚፈላለጉት፣ እንዳየሁት ማለት ነው። ለነፍስ ነው የሚፈላለጉት አንዳንዶቹ እና ያንን ሲበቀሉ ታያላችሁ። ቲክቶኩን ይከፍቱታል ወይም ዩቲዩብን ይከፍቱታል። ከዛ በኋላ ወጥ ሲሰሩ፣ ሩዝ ሲሰሩ፣ ስጋ ሲሰሩ፣ ምናምን ሲሰሩ ያሳያሉ ማለት ነው። በቃ በእነሱ ቤት በሀገር ቤቱ ስታንዳርድ ነው የሚያስቡት። እዚህ በአውሮፓ፣ በአሜሪካ፣ በካናዳ የሚኖር አንድ ሰው ምግብ ማለት መሰረታዊ ነገር ነው። ሀብታሙም ደሃው አንድ እኩል ሱፐርማርኬት ሄዶ በተመረጠለት ገዝቶ አምጥቶ የሚበላው ነው። ሀብታሞች የሚበሉት ደሃ የሚበላው የሚባል ነገር የለም። ምናልባት ኦርጋኒክ ብለው እዚህ ቢሊዮነሮቹ የሚበሉት የተለየ ነገር ከሌለ በስተቀር የስንት 100,000 መኪና የያዘውን ሰውዬ እኔም በእግሬ የሚሄደው ሰውዬ እኩል አንድ ሱፐርማርኬት ገብተን የምንፈልገውን አንስተን ከፍለን ነው የምንወጣው። እና ይሄ ለተራበ ህዝብ፣ ይሄ እዛ ምንም ላጣ ህዝብ ምራቁን እንዲውጥ ያደርጉታል። በቃ ምራቁን እንዲውጥ ያደርጉታል። እዚህ ያን በማቅረብ በመብላት ያዝረከርኩታል። ይሄ እነዚህ
በጣም እነዚህ በጣም ክፉዎች ናቸው። እነዚህኛዎቹ ደግሞ ማለት ነው። ሌሎቹም እንደዚሁ ያደርጋሉ። ስለዚህ ይሄንን ለመቀየስ ምንድነው ያደረኩት? እኔ አይታችሁ እንደሆነ አንድ አጀንዳ ከተጀመረ በኋላ አጀንዳዬን አልቀይርም ነው። አጀንዳዬን አልቀይርም። አንድ አጀንዳ ካላደማ ነው በስተቀር መሬት ካላወረድ ነው በስተቀር አልቀይርም አጀንዳዬን ነው የምለው። እቺ መፈክር ሆናለች። አይታችሁ ከሆነ አጀንዳዬን አልቀይርም። በቃ ልክ አጀንዳው የሚቀየርበት ሰዓት ይታወቃል። ጨካኞቹ ህፃናትን አግተው ህፃናትን አርደው መጀመሪያ ሲታገት ቆንጆ ፎቶን አድርገው ልጄ ጠፋ አስብለው እባካችሁ ያገኛችሁ ብለው ያስለቅሳሉ። የወለደ አንጀት አይችልም። አሜሪካም ኑር ካናዳ፣ አውሮፓም ኑር ኢትዮጵያ ልጆቹን እያሰበ ይጸልያል። በተገኘ ይላል። ያ ሚሊዮን ሰው ሺህ ሰው የጨረሱበትን አጀንዳ እንዳትነጋገሩበት የአንድ ሰው አጀንዳ ያመጡና በቲክቶኩ፣ በፌስቡኩ፣ በጉርሻ ሚዲያ፣ በጌጡ ተመስገን አድርገው ያንን ይበትሉታል ማለት ነው። ከዛ ትንሽ ቆይቶ እዚህኛው አጀንዳ አልረሳ ካለ ያንን ህፃን ወያችን ህፃን በአሰቃቂ ሁኔታ ይገሏታል፣ ያርዷታል። የታረደው ቱቦ ውስጥ ይጥሉታል፣ አውራ መንገድ ላይ ይጥሉታል፣ ጅብ ያስበሉታል። ከዛ በኋላ በቃ እንደዚህ ሆኖ ተገኘ ብለው ደግሞ አስከሬን አምጥተው ያስለቅሳል። ሰው ስሜት ስላለው ያለቅሳል። ልጆቹን አስቡ። መስራት አይችልም። የኔስ ልጅ እንዴት ትሆን? ትምህርት ቤት ደርሳ ትመጣለች ወይ ምናምን ብሎ ይሄ አጀንዳ የሚፈጥሩት ሰዎች ፖለቲከኞቹ የሰውን ጭንቅላት አይምሮውን የሚቆጣጠሩበት መንገድ ነው ማለት ነው። ነገር ግን የፈለገ ነገር ቢመጣ አጀንዳ አለመቀየር፣ አላማ ግብ ይዞ መሄድ። እኔ ካየሁት ነገር ልመ እሱን አንስተን እንነጋገር ማለት ነው። የአማራ ትግል ሲጀመር ደግሞ አለው የአማራ ፋኖ ትግል ከመጀመሩ በፊት ያው ብቻዬን ሙሉ ነበር። አይታችሁ አማራ ካልታጠቅ፣ አማራ ካልተሰባሰብ፣ አማራ ካልተወያየ፣ አማራ ካልተመካከርክ፣ አማራ ካልመከትክ፣ አማራ ካሁኑ በጊዜ ምላሽ ካልሰጠ ወለጋ ላይ የምታየው ሶማሌ ላይ የምታየው እቤት ይመጣል፣ ከደጅ ይደርሳል። ነገር ግን በርበሬ